ብራዘር ሰላም ነው ፒስ ነው እንትን ለባት ስጦታ እየሰጠን ነበርና ምን መሰለኝ ስጦታውን የምንሰጥበት ምክንያት አባት ጋር ትደውልና አባዬ እወዳለሁ ስትለው እሱም እኔም እወዳለሁ ልጄ ካለ 10 ሺህ ብር እሰጥሃለሁ ትደውላለህ ግን ሌላ ህግ አለው አልወድህም ካለ 5 ሺህ ብር ታመጣለህ ኧረ ምንም ችግር የለውም እኔ እንደ እናትም እንደ አባቴም ሆነ ያሳደገኝ አባቴ ነው ሲጀመር እንዴት እንደሚወዳል ስልኩ ንገሪኝ ችግር 09 ሄሎ ሰላም ነው ታኩር ነኝ ልጅ ነኝ ደግሞ በዚህ ስልክ ቁጥር መጣ ያኛውን አጠፋው ብሎክ አድርጌ ኧረ አይደለም ስማኝማ ስማኝ መንገድ ላይ አባትህ እንደሚወድህና እንደማይወድ ነገ ጠይቀውና 10 ሺህ ብር ትሸለባለህ ተብዬ ነው ትወደኛለህ ነው አወድሃለሁ በለኝ እንኳን 10 ሺህ ብር 1 ሚሊዮን ብር ቢሰጥህ ለኔ አጠቅመኝ ምን አትል ወደዛ ዝጋጅ ታውቃለህ አይደለም በሌላ ሰው ስለደወልን እኮ ሌላ ሰው መስጊ ይሆናል ወንድም አልተሳካም ይወቀራል 5 ሺህ ብር አለች እኮ 5 ሺህ ብር ኧረ እኔ ቀን ሰራተኛ ነኝ ጀምር በቀን 150 ብር ምሽጥ 5 ሺህ ብር ምንም የለኝም በቃ ስልክ አለ ይሄ ታዲያ የምደዋወልበት ነው አባቴ እንደ ህግ ነው ህግ እኮ አይቀየርም አይደለ ይመችሽ ብራ እንደዚህ ደግሞ ስራ ጀምር ሌላ ቀን ድል ሞክራለህ ይመችሽ ኧረ በቃ አይደል አስደውለኝ ብለው ልስጠው ነው የልጅ ነው እንካካሉ ምን አይነት ስራ ነው ልጁ ላይ የሰራው